رب العالمين وصلى الله وسلم وبارك على نبينا محمد وعلى آله وأصحابه أجمعين ዛሬ ያነሳሁት ያለሁት ሁሉ ጊዜም ይነሳ ሁሉ ጊዜም የማይረሳ መረሳትም የማይገባው መሰልቸትም የማይገባው ትልቅ ርዕስ ነው። ያ ምንድነው? ውስጣችንን እምነታችንን ለአላህ Subhanahu Wa Ta'ala ማጽዳት። ይሄ ቀልብ የሚባለው ነገር በተውሂድና በእኽላስ ይጸዳል። ግን የተለያዩ ነገሮች ይመጡና ደግሞ ያቆሽሹታል፣ ጽልመት ይወርሰዋል። በጣም ጥንቃቄ የሚፈልግ በጣም ትኩረት የሚፈልግ በጣም እርማት የሚፈልግ ነገር ነው። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም አላህ ገጽታችሁንና ሀብታችሁን አይመለከትም ልባችሁንና ተግባራችሁን ነው የሚያየው ይላል። ልብ ላይ ትንሽ ሸክ ከመጣች ትንሽ ቢድዓ ከተቀላቀለች ምንድነው የምታረገው? መሰረቱን እያናወጠችው ትሄዳለች። አንቢያዎች በሙሉ 124000 ነብይ 315 ሩሱል ትላልቅ ሸሪዓ ያላቸው አንቢያዎች ከአደም ጀምሮ እስከ መጨረሻው ድረስ በዚህ አጀንዳ ላይ ነው እድሜያቸውን የፈጁት። የጀመሩትም በዚህ ነው፣ የቀጠሉትም በዚሁ ላይ ነው፣ የፈጸሙትም በዚሁ ነው። ጅማሬውም ፍጻሜውም መካከሉም ይሁን ولقد بعثنا في كل أمة رسولا أن يعبدوا الله واجتنبوا الطاغوت በሁሉም ህዝብ ውስጥ መልእክተኛ ልከናል፣ አላህን ተገዙ ጣጉትን ተጠንቀቁ ብለው የሚያስተምሩ ይላል። ጣጉት ምንድነው? ከአላህ ሌላ ልባችን የሚንጠለጠልበትና ይጠቅማል ይጎዳል ወይንም ደግሞ ልማዳችን ነው ባህላችን ነው ወጋችን ነው ከአባት የመጣ እና ወጀድና አባና የትኛውም የምንጠለጠልበት ነገር ሁሉ ጣጉት ነው የሚሆነው። ባዕድ አምልኮ ነው የሚሆነው። ይሰጣል ይነሳል እያልክ እኮ ነው። ይሰጣል ይነሳል እንኳን ባትል ከመንጋው አልለይም ብለህ ከተቀላቀልክ ያው ልብህ ከዚያ ከጸዳ ለአላህ ብቻ ከሆነ ተውሂድ የሚባለው እሱ። በተግባር ካበላሸኸውም ይበላሻል። የግድ እምነትህ እንደዚህ የሚከራከረው እኛ ዝም ብለን ለመመሳሰል ነው። መመሳሰል አይፈቀድም እኮ። አንተ ሚናህም መለየት እኮ ነው ያለብህ። ተውሂድ የሚባል አለ፣ ሽርክ የሚባል አለ፣ ሱና የሚባል አለ፣ ቢድዓ የሚባል አለ። የት ላይ ነው የቆምከው? አላህ ፊት ልትቀርብ የተዘጋጀው ምን ይዘህ ነው? وما أرسلنا من قبلك من رسول إلا نوحي إليه أنه لا إله إلا أنا ሁሉም አንቢያዎች ቁርአን ከፋቲሃ ጀምሮ እስከ ሱረቱ الناس ድረስ ስለ ተውሂድ ነው የሚያወራው። ስለ አላህ ሕቁቅ ያወራል። ተውሂድን ስለሚያፈርሱ ነገሮች ያወራል። ወደ አላህ መቅረብ ያለብን በልኮ እንደሆነ ያወራል። ከአላህ የሚያርቀን ነገር ምን እንደሆነ ይገልጻል። ይሄው ነው አህካሙ እንኳን ብትገባ ጠላቁ ኒካሑ ዘዋጁ ጋብቻው ፍቺው አጠቃላይ ከተውሂድ ጋር የተሳሰረ ነው። ስለ ፍቺ ያወራ የሚገርም እኮ ነው የቁርአን ነገር። ያ አዩሃ النبي اذا طلقتم النساء فطلقوهن لعدتهن واحصوا العده واتقوا الله ደስ እንደሚያስተሳስረው ማለት ነው። ሴቶችን በምትፈቱ ጊዜ ዒዳቸውን ጠብቃችሁ ፍቱ፣ አላህን ግን ፍሩ አለ። አላህ አለ የሚለውን የትኛውም ቦታ ላይ መርሳት ስለሌለበት ስትሸጥ ስትነግድ ተውሂድ የሚባለው እኮ ይሄ ነው። ዝም ብሎ የሆኑ ቃላቶችን ብቻ ማንጸባረቅ አይደለም። ስትገዛ ስትሸምት ስትኖር ስትናገር አላህን ያስከፋል ወይስ አያስከፋም? ከመንገድ ያወጣኛል ወይስ አያወጣኝም? በጥንቃቄ ከረብል ዓለሚን ጋር ያለው ግንኙነት እንዳይሻክር እንዳይደፈርስ እንዳይበላሽ እንዳይበከል ተጨንቆ በኖር ነው ተውሂድ የሚባለው ነገር። እንኳንስ ሌላ ነገር በገሃድ ቀላቅለህ ቀርቶ ሳታውቅ እንኳን ነብዩ ሰለላሁ ዐለይሂ ወሰለም ዱዓ ሲያረጉ اللهم إني أعوذ بك أن أشرك بك وأنا أعلم وأستغفرك لما لا أعلم ይሉ ነበር። ጌታዬ እያወቅኩኝ በአንተ ከማጋራት ወደ አንተ ሸሻለሁ፣ ከማላውቀው ደግሞ ሳላውቅም ልሳሳት እችላለሁ ማለት ነው። ከማላውቀው ደግሞ
ይቅር እንድትለኝ ለምንሃለሁ ሳታውቀው ወለም ይልሃል ዘለም ሸርተተ ትላለህ ያ እንዳይፈጠር ጥንቃቄ ያስፈልጋል በምንም መልኩ የአላህን ጀናብ ልዕልና ያለነት ጌትነት ለሌላ አካል የመስጠት ሹብሃ እንኳን ካለ ጠንቅቀህ መራቅ ነው ከምንም በላይ አሁን ለምሳሌ ሶላት ስንሄድ طهارችን እንዳይበላሽ እንጠነቀቅል እንደ ውዱ አርጋችኋል ተዳረሳል ተዳረሰ ያላችሁ አይደል ይሄ ዒባዳ ነው ያው የተውሂዱ አካል ነው ተውሂድ ሲባል እምነቱ ብቻ ሳይሆን ተግባሩም የተውሂድ አካል ስለሆነ ግን የዚያን ያክል ለውስጥሳ ተጨንቀናል ውዱን የሚያፈርስ ስንጨነቅ አቂዳን የሚያፈርስ ምን ያህል ጥንቃቄ አድርገናል የተውሂድ ነገር ሲነገር የሚሰለቸው ጤነኛ ተውሂድ የሌለው ሰው ነው ቁርአን ነው ይሄን የሚናገረው ለታደርሰዋል አንተ ሙስሊም አይደለህ እንዴ አልহামዱሊላህ ረብል ዓለሚን ብሎ እኮ ነው የሚጀምረው ከዚያ ነው የሚነሳ የዓለማቱ ጌታ እጅ ሰጠህ እንታመሰግነው ለሱ ኢያከ ነዕቡዱ አልከው አንተም ብቻ ገዛለሁ ላ ሲዋክ ካንተ ሌላ አላመልክም ማለት ካንተ ሌላ ያለው አይጠቅም አይጎዳ አይሰጥ አይነሳ አይፈጥር ራሱ ፍጡር أم خلقوا من غير شيء أم هم الخالقون دكاما ስለዚህ ከአላህ ጋር ያለንን ግንኙነት ወይም በእኛና በአላህ መካከል ያለው ምስጢር ይሄ ነው ውስጧንም አላህ ነው የሚያው ትበላሻለች ትሳሳታለህ ለዚህ ነው ቁርአን ያስተማረን ዱዓ ለበበሉ ربنا لا تزغ قلوبنا بعد إذ هديتنا መንገዱን ከመራህም በኋላ ልባችንን አታጥምምብን ሊንሸራተት ይችላል ለዚህ ነው እስከ መጨረሻው ድረስ ጤናማ ካልሆነ አላህ ዘንድ ምህረት እንደሌለ የሚገልጸው ምንድነው ስለ ጀነት ሲናገር إلا من أتى الله بقلب سليم الله ዘንድ ጤነኛ ልብ ይዞ የመጣ ሰው ብቻ ሲቀር ሌላው አይደለም ጤነኛ ቀልብ ከምንድነው ጤና የሚሆነው ከነዚህ ነገሮች ነው ከሽርክ ጤነኛ ይሆናል ከቢድዓ ጤነኛ ይሆናል አላህ ያለውን ለመቀበል ዝግጁ ምን ጊዜም فلا وربك لا يؤمنون حتى يحكموك فيما شجر بينهم ثم لا يجدوا في أنفسهم حرجا مما قضيت ويسلموا تسليما بقيته ونبين አንተን በመሐከላቸው በሚፈጠር ነገር እስካላስ ፈረዱህ ድረስ አማኛ ይሆኑ ነብዩ የተናገሩትን በጸጋ መቀበል እቺ እንኳን እነገለ እንዲህ ብለዋታል እነገለ እኮ ነብዩ የተናገሩትን አላህ የተናገሩትን ሊያብራሩ የመጡ እንጂ የነሱ ንግግር ማስረጃ የሚሆን አይደለም الدليل هو كلام الله ثم كلام النبي صلى الله عليه وسلم of course ዑለማዎችን አይማዎችን ከኛ የተሻለ ግንዛቤ ስላላቸው ሰለፎችን ማክበርና መቀበል እነሱን መከተል ግድ ነው ከምንጩ የቀዱ ስለሆኑ ነው ግን እነሱ አንቢያዎች ስለሆኑ ሳይሆን ማለት ነው ከቦታው የወረሱ ስለሆኑ ሰሃቦች ከነብዩ ሰለላሁ ዐለይሂ ወሰለም እስላም ማለት ምን እንደሆነ ቁርአን ማለት ምን እንደሆነ አንድ ባንድ ስለተረዱ ታቢዖች ከነሱ ስለተረዱ በሪዋያ ስለመጣ ሄዲን ምንጩ ከአላህ حتى رسول صلى الله عليه وسلم ከራሳቸው የጨመሩት የላቸው ብትጨምር ኖሮ ولو تقول علينا بعض الأقاويل لأخذنا منه باليمين ثم لقطعنا منه الوتين በእኛ ላይ ከፊል ንግግሮችን እንኳን ቢናገር በቀኝ እጅ ይዘው ነበር አለ ጠበቅ አድርገን ማለት ከዚያም ደግሞ የደም ጓኑን እንቆርጠው ነበር ከዚያም فما منكم من أحد عنه حاجزين ከናንተ መሐከል ከሱ ላይ የሚከላከል አንድም የለም ረሱላህ በጣም የወደዳቸውን ትልቁን ክብር ያጎናጸፋቸውን ታላቁን ነብይ አንተ እንኳን በተሳሳተ ለቀህ ማላቸው አይሳሳቱም እንጂ ደግነቱ ጥበቃውም ስላለ አላህ ያ ስለሆነ እኔ እናንተ ግን እንሸራተት እንችላለን አንዳንድ ጊዜ ከባጢላችን መጥፎ ነገር ሰርተን ስናበቃ ስተሰርተን ለንከራከር ሁሉ እንችላለን አልሸነፍም በማለት ማለት ነው ግን አላህ ዘንድ እሱ አይደለም የሚያዋጣው አላህ ዘንድ የጸዳ አቂዳ ያስፈልገናል የጸዳ አቂዳ ደግሞ ክትትልም ያስፈልጋል ተግባራዊ ሆኖ ገብቷል እዚህ ውስጥ ቲዮሪውን ብቻ ያውቅና አንዳንዱ ውስጡ ግን
ያልተቀበለው ከሆነ ምንም ዋጋ የለው ይሄ አሳስ ነው እንግዲህ ይሄው የምታዩት ሰሞኑን ያለ ሽርክ ማአታ ያላችሁ ያለ ምክንያት አይደለም ይርስ የመረጥኩት ይሄ ባህል ነው ብሎ እንደ ጎርፍ የሚተም ደግሞ ታያላችሁ ባንደበቱ ላ ኢላሃ ኢላላህ ይላል እዚያው ባህል ሳይሆን ሃይማኖታዊ በዓል ነው አይደል ሌሎችም እምነት ያላቸው አካላት አሉ እዚህ ሀገር ላይ የነሱ በዓል ላይ እንሳተፋለን ይሄኛው ከሌላው በምን ተለየ እነሱ ራሱ ምስጋና ይገባቸዋል ዘንድሮ አትምጡብን አሉ አይደል እነዚህ አዎ ይሄ እምነታችን ስለሆነ እኛ ጋር መጣችሁ የእናንተን እምነት ልታንጸባርቁ አንፈቅድም እንከባበራል ቴንክ ዩ በጣም እናመሰግናለን ካልገባቸው ሰዎች የበለጠ የገባቸው ሆኖ ተገኙ ማለት ነው የያዙት እምነት ምንም ይሁን ምን ግልጽ ነው አይደለም ምን ልታደርግ ነው ዛም ትሄዳለህ በኋላ ደግሞ ቀርቃ መተስተላ በተልሰግድ ማለት ነው ኢያከ ነዕቡዱ ስላለ ውጭ ሄደህ ታፈርሳለህ ውዱእ አድርገህ እንደገና አፍርሰህ ሰላት መግባት ማለት ውዱእ እንደውም ቀላል ነው መልሰህም ትሰግደዋለህ ይሄ ግን ሽርክ ነው ለእንደዚህ አይነት ሰለባ ምን ሆነው መጀመሪያም የሰረጸ የተውሂድ ተክል ውስጣችን አልተተከለም ማለት ነው የሚያሳየው ብርሃንና ጨለማን ተውሂድና ሽርክን በአግባቡ አለየን በቲዮሪ ደረጃ ልናወራው እንችላለን ይሄ ላንዱ አይደለም ለየትኛውም ነው እስላም የሚባል አለ ኩፍር የሚባል አለ ነጭ የሚባል አለ ጥቁር የሚባል አለ በግልጽ ስናወራ ማለት አንተ ቁል ሁወ አላሁ አሐድን እየቀራህ እባክህ አትምጣብኝ እስከምትባል ድረስ መጠበቅ የሚገርም ነገር ነው ይሄ የተውሂድ ነገር በገጠመኝ የሚነገርም አይደለም ኢቭን ሙስሊሞች ውስጥ ሆነው ሁሌ ተውሂድ ነው የምትናገሩት አዎ ሁሌ ተውሂድ ነው የምናገረው ለምናገር ቁርአን ስንከፍት እሱን ነው የሚነግረን ሌላ መጽሐፍ እንቀይር ካልሆነ በስተቀር ወልዒያዙ ቢላህ اللهم አይሻብን የምንቀራው ቁርአን ከሆነ ዛሬም ነገም ከነገ ወዳም እስከ ህልፈተ ህይወት ስለ ተውሂድ ነው የምናወራው ሶላቱም ተውሂድ ነው ዘካውም ተውሂድ ነው الله بالله مسرات الكون حجم توحيد ነው እዛም ሄደን لبيك اللهم لبيك لبيك لا شريك لك كون توحيد كون لا اله الا الله وحده لا شريك له صدق وعده وانجز وهزم الاحزاب وحده توحيد የሌለበት የት ነው ያለው የትም እስላም ውስጥ توحيد ሁሉም ቦታ አለ ተየሙሙ ላይ አለ وضوء لا لا وضوء أرجع استابك أشهد أن لا إله إلا الله وحده لا شريك له أن محمدا عبده ورسوله يا لندو فتحت له أبواب الجنة الثمانية إلى لا في صحيح البخاري الله في صحيح مسلم الله حديث وضوء أرجع قابل تشوس توحيد الله في تشوس توحيد الله الله سبحانه وتعالى يمترس عبته قد من يلنور في السماء يقب هذه هي الحياة الإسلامية إسلامها هي مالته هنا أقول ما تسمعون وأستغفر الله لي ولكم ثم صلوا وسلموا على نبيكم كما أمركم في محكم تنزيله في قوله الحكيم إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على سيدنا محمد وعلى آله وأصحابه اللهم آت نفوسنا تقواها وزكها وأنت خير من زكاها وأنت وليها ومولاها اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار اللهم ردنا إلى كتابك وسنة نبيك مردا جميلا اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة اللهم انصر الإسلام والمسلمين اللهم انصر المستضعفين من أمة محمد صلى الله عليه وسلم في برك وبحرك يا أرحم الراحمين اللهم انصر المستضعفين اللهم كن لهم عونا ونصيرا اللهم اخذل المستكبرين وآهنهم في الدنيا والآخرة يا أرحم الراحمين اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما